የለም እንደዚያ ግን እንደዚያ ስለ በጣም ነው የሚከፋው። በጣም ሳኡዲ ያኔ ስደት ሀገር አይደለም እንዴ? ሳኡዲ ነው ያለው። አንቺም ሳኡዲ ነሽ? አሁን አንቺ ምንም አይነት ለሱ ስሜት ከሌለሽ ምንድን ነው የሚያስጨንቅሽ? እሱ ነው የፍቅር ጥያቄ እየጠየቀሽ ያለው። አንቺ ፍላጎት የለሽም አይደል? ይቅርታ አልሰማሁም። ሸበካ ይዘኝ ነበር። አሁን ይሰማል፣ ግን ቅድም አልሰማሁም ነበር። ይቅርታ ሸበካ ይዘኝ ነበር። አሁን እሱ ነው ያፈቅርሽ፣ አንቺ ምንም አይነት ስሜት ለሱ የለሽም። ምንድነው ታዲያ ያስጨነቀሽ? አንቺ ያሳሰብሽ ነው? አሁን ያስጨንቀኝ እንዴት ነው? ያኔ የሆነ ፍላጎት አለኝ እኮ ከሱ የሆነ ፍላጎት አለኝ፣ ግን ትልቁ ነገር አንድ እንዲጠፋ አልፈልግም። ቆይ አንዴ፣ ፍላጎት አለኝና ፍቅር አለኝ ይለያያል። ገብቶሻል? የሆነ ሰው ደስ ሊለኝ ይችላል፣ አነጋገሩ ደስ ሊልሽ ይችላል፣ አወራሩ ወይም መልኩ ቁንጅናው አድንቀሽ ሊሆን ይችላል። ያ ፍቅር ነው ማለት አይደለም። ገብቶሻል? የተደናነቀ በሙሉ ፍቅር ነው። ስለዚህ ለዩ ስሜትሽ። ገብቶሻል? የምትለዩ በምንድን ነው? ከእሱ ጋር ለእሱ የሚሰማኝ ስሜት ምንድን ነው? አንዳንዴ ራሳችንን እኮ በጣም ማዳመጥ ያስፈልጋል። ይሄ ደስ ያለን ነገር በሙሉ የተሳብንበት ነገር በሙሉ ፍቅር ነው ማለት አይደል? ገብቶሻል አይደል? ስለዚህ ይህን ሰው አታውቂውም፣ አላገኘሽውም በአካል አፈቅርሻለሁ ስላለ ደጋግሞ ስለደወለልሽ መላመድ ሊኖር ይችላል። ያ ግን ፍቅር ነው ብለሽ መደምደም የለብሽም። ስለዚህ ይህን ለይልን። መጀመሪያ ምንድን ነው ለእሱ ጋር ያለሽ ስሜት፣ ለእሱ ያለሽ ሀሳብ ምንድን ነው? እሺ ትክክል እንዳልከው ፍቅር ያኔ ለሱ የሆነ ብቻ ልቅም አንድ ሰው የሚመስለው ፍቅር ምንድን ነው? ያን ሰው መናፈቅ ወይም ደግሞ ያን ሰው ማሰብ ደጋግሞ እሱን ማሰብ ምናምን ይመስላል። ግን ያደለም ፍቅር ለኛ ያደለም። ግን ኖርማሊ እንዴት ነው ብቻ ስለሱ በጥቅሉ እንዲከፋው አልፈልግም። ኖርማሊ የልብ ጓደኛሞች ነን። በቃ በጣም ተቀራርበን ነው እሱ ፍቅር ውስጥ የገባው ማለት ነው። እኔ አላሰብኩም። ግን የፍቅር ጥያቄ ሲያቀርብ ዝም ብዬ ኖርማሊ ስለምወደው የሚይዘው የምጨብጠው ነው የጠፋኝ ማለት ነው። በዚያ ሰዓት ግን ፍቅር ውስጥ እያስጠላኝ መጣ እኮ። አሁን መስመሩን ስንለየው ሀዲዱን ስንለየው አንቺ እሱን አታፈቅሪው አይ ግን ምናምን የሚባል ነገር የለውም እህቴ። አንድ ሰው ምግብ ቀርቦለት ወይ ይበላል ወይ አይበላም። ልበላ ፈልጋለሁ ግን እያሰብኩበት ምናምን አይልም። ወይ ትበላለህ ወይ አትበላም። ገብቶሻል አይደል? በህይወት ውስጥም ወይ ቀኝ ነሽ ወይ ግራ ነሽ። መሀል የሚባል ነገር የለም። ብዙዎቻችን መሀል ሆነን የተቸገረው አንዱን ጎራ መምረጥ አለብን። ስለዚህ ታፈቅሪያለሽ አታፈቅሪው ለሚለው ጥያቄ አታፈቅሪው። ስለዚህ ማታፈቅሪው ከሆነም እንደምታፈቅሪ እናውራ። እዛ ጉዳይ ማታፈቅሪው ከሆነ በቀላሉ ጓደኝነት ነው መሀላችሁ የነበረው። ኖርማል ጓደኝነት፣ ሀሳብ ይሰጥሻል፣ ሀሳብ ትሰጫዋለሽ። ጥሩ ግንኙነት ነበራችሁ። ጋንን ግንኙነት አበላሽው እሱ ወደ ፍቅር በመቀየር። ስለዚህ ለእሱ ስትይ ምን ታደርጊያለሽ? ከዛሬ ጀምሮ አትቀርቢውም ማለት መደዋውለሽን ትቀንሻለሽ። ምክንያቱም እንደማትሆኙ ታውቂያለሽ። አታፈቅሪው፣ ለእሱ ስሜት የለሽም። ይህ ዝም ብሎ የይሉኝታ ወይ ደግሞ እንዳይጎዳ አይነት ነገር ገብቶሻል። ጥሩ ምሳሌ ልንገርሽ። እኔ አሁን እዚህ አንዲት ሴት መታ አሌክስ አፈቅርሃለሁ ብትለኝ አልታውቀኝም፣ እኔም አግኝታኝ አታውቅም፣ ቀርባኝ አታውቅም፣ በቃ ተመቸኝ አፈቀርኩ አለች ልበልሽ። ምሳሌ ነው የምነግርሽ። ለእሷ ትልቅ ውለታ ምውልላት እኔ ለዚች ሴት በቃ እኔ ማዝንላት ከሆነ ወይኔ እንዳትጎዳ የሺ ደውዬላት እንዴት ነሽ አይዞሽ በቃሽ ምናምን ካልኳት የመጨረሻ እሷን እየገደልኳት ነው የምልጠው። ለእሷ ትልቅ ውለታ ምውልላት እሷን ባለማውራትና ለዘላለም ከእሷ በመራቅ ነው። እሷ የደረሰችበት ባለመድረስ ገብቶሻል። ተስፋ ባለመስጠት የማይሆን ለእሷ የማይሆን ተስፋ ባለመስጠት የማይሆን ንግግር ባለመነጋገር እሷን ባለመቅረብ ነው ውለታ ምውልላት። ለእሷ ግን ምንድነው የሚመስላት? እኔ እየጎደዋት እንዳለው ነው የሚመስላት አይደል? ሰው እንደዛ ነው የሚያስበው። እንዴት
በቃ ይጠላኛል አይነት ብላ ነው ልታስብ የምትችለው። እኔ ግን ውለታ እየዋልኩላት ነው። ለምን እንዳትጎዳ ነው ማልቀርባት። ምክንያቱም እንደማልሆናት ስለማውቅ እኔ ለእሷ ስሜት ስለሌለኝ። በሁለት ሰዎች መካከል ተመሳሳይ ስሜት መኖር አለበት ፍቅር ሊሆን ካስፈለገ። ገብቶሻል? አሁን ምሳሌ ነው የሰጠሁሽ። እሺ አንቺም ይሄንን ነው ማድረግ ያለብሽ። እንዳይጎዳ ብለሽ የምታዝኝለት ከሆነ አትደውይለት፣ አትቅረቢው፣ ተስፋ አትስጪው። ይህኔ ውድ እያለች ሲወራ ወይ ምናምን አትበይው። ውስጥሽ ሌላ ስሜት እያለ ስለዚህ ትቆርጨዋለሽ ማለት ነው። ስትቆርጩ ይጎዳል። እሱ ከእሱ ጋር ያለሽን ግንኙነት ቆርጠሽ ስትጥይ ይጎዳል። አዎ፣ ግን ወደፊት ከሚጎዳው ተስፋ አግኝቶ ከሚጎዳው ጉዳት ይሄ ይሻላል። እውነቱን አውቆ እሱም መንገዱን ያስተካክላል። ትክክለኛ ለሰው ልጅ የምንሰጠው ቅንነት ይሄ ነው። በእሱ ዘንድ ግን አንቺ ክፉ ሆነሽ ነው ልትታይ የምትችሉ። ከጊዜ በኋላ አንቺ ጨካኝ ነሽ ሊልሽ ይችላል። አንቺ ፍቅር የማይገባሽ ሊልሽ ይችላል። በትክክል ግን አንቺ ዋናው ግብሽ ምንድነው? እሱ እንዳይጎዳ ማድረግ ከሆነ ከዛ ላይ ጀምሮ ራቂ። የውሸት አንቺም ሳታስቢ አስመሰለሽ ሰው እንዳትጎጂ ማለት ነው። ግልጽ ነው። እሺ ትክክል ነህ። ግን የሆነ ማለት ቃል ገብቼለታለሁ፣ ግን ቃሌ ከበደኝ ማለት በቃ ይሄ ደስተኛ ነኝ ማለት መላቅ ምናምን ችግር የለውም እተወዋለሁ። ወይም ደግሞ የኔ ውድ እያለ ሲያወራ እኔ መልሼ የኔ ውድ እያልኩ ምናምን አላወራም። ግን ኖርማሊ እንፈልግ እንዴት ነው? ተስፋ ነው እህቴ፣ ዝም ማለትም ተስፋ ነው። ቅድም ምሳሌ የሰጠሁሽ በራሴ ግልጽ እንዲሆንልሽ ብዬ አንዲት ሴት ዝም ብላ ስደውልልኝ ስልክ ማነሳላት ከሆነ እንደምታፈቅረኝ እያወቁ እኔ ግን ለእሷ ምንም ስሜት እንደሌለኝ እያወቁ ስልክ ስደውልልኝ ማነሳላት ከሆነ ሜሴጅ ስጽፍልኝ መመልስላት ከሆነ በእርግጠኝነት ተስፋ እየሰጠዋት ነው። እቺ ልጅ ነገ ምን ታስባለች? አንድ ቀን በቃ እሱም ለእኔ ስሜት ስላለው ነው ዝም ያለኝ፣ የሆነ በቃ ውስጡ ስሜት ስላለ ነው የሚያነሳልኝ ስልክ። ባይወደኝ እኮ ስልክ አያነሳልኝም፣ ባይፈልገኝ እኮ አይመልስልኝም የሚል ተስፋ ውስጧ ይኖራል። ስለዚህ እየተጎዳሽ ነው የምትመጣው። ላረግ የምችለው ነገር ኮምፕሊትሊ ስልኳን አላነሳም፣ አላውቃትም፣ አላገኛትም፣ እሷ የደረሰችበት አልደርስም። ያኔ ተስፋዋን እየቆረጠች ትመጣለች። ዋናው ፕላኔ ምንድን ነው? እሷ ተስፋ እንድትቆርጥም ትልቁ ውለታ ያ ስለሆነ። ስለዚህ አንቺም ተስፋ እንዲቆርጥ ከሆነ የምትፈልጊው ሲደውልሽ አታንሽለት፣ አትደውይለት፣ ሜሴጅ ሲጽፍልሽ አትመልሺ፣ ጥፊ፣ ሽሺ፣ ራቂ። አሁን እሱ አመሰግነሽ አላመሰግነሽ አለም ህሊናሽን ነገ ያመሰግንሻል። በአንቺ የተነሳ አውቀሽ ሰው አልጎዳሽም። ስለዚህ ሰላም ያለው እንቅልፍ ትተኛለሽ ማለት ነው። ስለዚህ ከዛሬ ጀምሮ ቀስ እያልሽ ቀንሹ ማለት ነው። የምትደውይ አሁን በየቀኑ የምትደዋወሉ ከሆነ አረጋጊ፣ አትደውይ። ስልክ ሲደውልልሽም አታንሺ፣ ቢዚ ነኝ በይ። በሶስተኛ በአራተኛ ቀን መልሽለት። እንዲህ እያልሽ ስትመጪ መሀላችሁ ያለው ጋፕ እየጠነከረ ይመጣል። ከዛ ኖርማል ይሆናል። ብትጠፊም ከዛ በኋላ እሱ ስለለመደው አይጎዳም ማለት ነው። ግልጽ ነው። በጣም ሺህ አመሰግናለሁ አሌክስ። ሺህ ዓመት እንግለኝ ሊሆን በእውነት እግዚአብሔር ይስጥልኝ። በጣም ጨንቆኝ ነበር። አመሰግናለሁ። እንደዚህ አይነት ሰዎች ጨካኞች ነው የሚባሉት። ባይዜ ተብዬ አውቃለሁ ሃይስኩል ተማሪም እያለሁ ከዛም በኋላ በነበሩኝ ጉዞዎች ከሰዎች ጋር በስራም በምንም አጋጣሚ ተገናኝቼ በምን መንገድ የሆነች ሴት ስሜቷ ሲቀየር ካየው ራን ነው የምለው። ራን ሩጥ። ከዛ ይህ ፍቅር የማይገባው ገገማ ምንሱ ፍቅር ያውቃል እንዴ? ድሮስ መች ይገባውን ተብዬ በአፍጥሜ ተተክዬ አውቃለሁ። ሁሌም ግን እነዛ ሰዎች ልብ አይሉትም። እንዲህ አይነት ስሜት ውስጥ ያሉ ሰዎች ውለታ እየዋልኩላቸው እነሱም እኮ ልክ ናቸው። ያቺም ሴት እኮ በእሷ ቦታ እኮ ልክ ነች እኮ። ግን ይሄኔ ማር፣ ይሄኔ እናት፣ ጨረቃዬ፣ ድንቡሎቃዬ እኔ ያላንቺ ምናምን እያልኩ ገዝገዝ አድርጌ ቆዳዋን ገፈፌ ግን ብሄድ በቃ ወንድ ማለትማ እሱ ነው ጀግና ምናምን ይባላል። እንዲህ ነው አበሻ ታውቃላችሁ። አስቸጋሪ ነው። ተረዳ ደግሞ የሚሉት ነገር አለ ሰዎች። ለምን አትረዳኝ? ለምን አትረዳትም? ለምን አትረጂውም? መራ ሂሳብ ነው የሚረዳው ያ ሰው ወይስ ፊዚክስ ነው?
ትምህርት አደረጋችሁት። ሄሎ ሄሎ። ግን ያንተም መቼ ነው የምንሰማው? ምን መስማት ፈለግሽ? እህት ፍቅር ነው ይዞት። እኔ ኤሌክትሪክ ራሱ ሰሞኑን እየቀጠልኩ አሊዛል ከቆጣሪ አብሮ ውስጥ ኤሌክትሪክ ይዘኛል አይዘኝም ብዬ ቼክ አረኩ። ምንም ወፍ ደም የለም መሰለኝ እዚህ ውስጥ። ስለ ፍቅረኛ ጭራሽ ሄሎ ሄሎ፣ እዚሁ ጸረ ፍቅረኛ እየወጋን ጭራሽ እንትን ካልኩማ ምኑ ራሴን መውጋት አልቻልኩም ማለት ነው። እኔ እንደውም ጸረ ፍቅረኛ በእንትን ነው እየጠጣሁ ያለሁት በጃር ለእናንተ በስሪንጅ ነው እየሰጠን ያለ ነው። እኔ በጃር ነው እየጠጣሁ ያለሁት ጠዋትና ማታ ማለት ነው። ሰላም፣ እንዴት ናችሁ? እንኳን ደህና መጣሽ። እንኳን ደህና ቆይ። ሰላም ነው። እኔ እንኳን ምንም ማስተላለፍ ነገር የለም። ሁሌ እመጣለሁ አታስገባኝም እና ያው አድናቆቴን ለመግለጽ ቪዲዮዎችን እከታተላለሁ። ትችያለሽ። ይህ ብቻ ነው እኮ ገለጥኩኝ። በጣም ጥሩ ነው። በዚሁ ቀጥልበት። አመሰግናለሁ። ያው መርፌው ሲደርሰኝ ደግሞ እመጣለሁ። መወቀስ ሰላም። እሺ ደህና መርፌ ሲደርሰኝ እመጣለሁ። እቅድም አላችሁ? እንዴት ነው ሰው ለመጎዳት የሚያቅደው? መጎዳትም አስቸጋሪ ነው። ሄሎ እንዴት ነው አሌክስ? ወንድ ሰላም ነው? ሰላም ነኝ። እንኳን ደህና መጣሽ። ሰማለሁ። ኔትወርክ እንኳን ደህና ቆይኝ። ብዙ ጊዜ እመጣለሁ አስገባኝ ስለ አታስገባኝም። ዛሬ እድል ደረሰኝ። ቴንኪው፣ አመሰግናለሁ። እሺ፣ ምንም ችግር የለም። ምን እንታዘዝ? እሺ፣ አንደኛ አድናቂት ነኝ። ሁለተኛ ደግሞ የምትሰጣቸው ምክሮች በጣም ደስ ይላሉ እና እኔ ከራሴ ላይፍ የሚገጥሙኝ ነገር ያኔ እኔ እኔ ባለትዳር አይደለሁም እና ፍቅረኞች በሚመጡ ሰዓት በጣም ሰው ልጅ አሁን በቴክኖሎጂ ስለተራራቀ የሚመጡ ወንዶች በቃ ብዙ ማውራት ጅንጀና የሚባል ነገር አለ። በስ ጅንጀና ይወዳሉ። እኔ ደግሞ ጅንጀና አይመቸኝም። ይመጣሉ፣ እቀበላለሁ፣ እንዴት ናችሁ ሰላም ተባብለን ምናምን አስገባቸዋለሁ። ያኔ ይቆዩና ሳምንት 2 ሳምንት ካወራን በኋላ ትልቅ ተስፋ ይሰጡኛል። ያንን ተስፋ ከተማመንኩበት በኋላ ደግሞ ይመለሳሉ። እንደዚህ አይነት እድል ያጋጥመኛል። እስቲ ምን ትለኛለህ? ምንድነው በአንበሳ ልታስበሉኝ ነው እንዴ? ኧረ ጎበዝ። እሺ እህቴ፣ ምንድን ነው ማለት አሁን ሰዎች ይመጣሉ፣ ሊያወሩሽ ይፈልጋሉ ወይም ያወሩሻል። አንቺ ጅንጀናውን አልፈልገውም ነው አባባልሽ? በጅንጀናው አይመቸኝም። ያው አንድ ሰው ለትዳር የምትፈልገኝ ከሆነ ሴት ነኝ፣ ፌስቡክ፣ ቲክቶክ ሁሉም ነገር ተጠቃሚ ነኝ። እገባለሁ ላይቭ ምናምን ሲገባ ይመጣሉ። እንዴት ነሽ? ሰላም ነሽ? አዎ በመጀመሪያ ጊዜ ስንግል ነሽ? አዎ ነኝ። አዎ እላቸዋለሁ። ይመጣሉ፣ ቁጥር እንላላካለን፣ እንደዋወላለን እና ተስፋ አይታመኑም። ለምን እንደማይታመኑ እኔ ደግሞ በጣም ሰው አምናለሁ። ቶሎ ብዬ አፍቃሪ ነኝ። 1 ወር 2 ወር ከቆየም በኋላ ይላሉ። 1 ወር 2 ወር እያወራን በቃ እኔ አልፈለኩሽም እከሌ ገፋፍቶኝ ነው ይላሉ። እስቲ እንዴት ላድርግ? እና ደግሞ የማማክረው ሰው የለኝም። በጣም እናደዳለሁ። እስቲ ያኔ ትንሽ ምክር። በመሰረቱ ማለት አሁን ፍቅረኛ የሚባለው ነገር ልክ ነው ብዬም አላምንም። እንዳልኩሽ ነው የምንወጋው። ፍቅረኛ የሚባል ነገር ለምን? አንደኛ ነገር ደግሞ ሙስሊም ነን። ያው የሌላውን ሃይማኖት መንካት አልፈልግም። ሙስሊም ነን። እኔ ለትዳር የምትፈልገኝ ከሆነ ግልጹን ማውራት አልፈልግም። ተቀበል የቤተሰቦቼን ስልክ። እኔም ቤተሰብ አለን፣ አንተም ቤተሰብ አለ። ቤተሰቦቼን አነጋግርና ያው በሚፈለገው መንገድ ና ስለው
ስልክ ቁጥር ይቀበልና እሺ ልናቆይ መጀመሪያ እንለማመድ፣ ባህሪ እንቀያየር ይላሉ። ይቆያሉ። ያኔ ማውራት ይፈልጋሉ ብዙ ነገር እኮ እህት። ያው ማውራቱ እኮ መጥፎ አይደለም። መቼም ወንድ ከሴት ጋር አውርቶ ነው ሊጠባበስና ከዛ ወደ ትዳር ሊሄድ የሚችለው እና መቼም ከሰማይ እነዚህ መና ባል ስጠኝ ስትዩ ፈጣሪ ባል ይኸው ባል የሚባል አንድ ሰው ሁሉ አይሰጥሽም። ወይ ሚስት ስጠኝ ሲል ሚስት ባል እንደዚህ ተወርዶ አይሰጥሽም። ወይ ካርድ ምናምን አይደለም። ሰው አውርቶ ምናምን ተግባብቶ ነው። ግን የምትሄጂበት መንገድ አሁን አንዳንዴ በዚህ መንገድ ሰዎች ለጥፋት ይጠቀሙበታል። ጀንጅኖ ልቧን ካቀለጠ በኋላ ውሸታም ሆኖ ይገኛል። አንዳንዱ ውሸታም ወይ ሚስት ያለው ምናምን ማሁን ተስፋ ይሰጣትና ለውሸታሞች ተጋለጠ ይሆናል ይህ መንገድ። ግን አንቺ ያ ሰው ቀረበሽ፣ አወራሹ፣ ተግባባሹ ወይ በአካል ተገናኝታችሁ ታይታችሁ ሊሆን ይችላል። እዛ ትዳር ከሆነ የሚፈልገው ያ ወንድ ከወደደሽ ወደ ትዳር ነው የሚገባ። ገብቶሻል? ወንዶች እንደዛ ነው የምናደርገው። የትልጅን ከወደድን ራስን ጭንቅላት ምናምን 1-5 ዓመት እንጠናናና ተያይዘ ምናምን ካለሽ ሂድና ሂሳብህን አጥና በ መጀመሪያ ትምህርቱን ያጥና። ገብቶሻል? ሰው መጠናናት የሚባል ነገር በአንድም ደግሞ በአንድ ጀንበር በአንድ ቀን ተዋውቀሽ ትጋቢያለሽ ሳይሆን አለ እኮ አይደለ? ባላንስ የምናደርገው ነገር የሆነን ሰው ማወቅ ያለብሽ ሌቭሎች አሉ። ስለዛ ሰው ስራውን፣ ሁኔታውን፣ ባህሪው የተወሰነ ታውቂያለሽ። ከዛ ወደ ገደለው። በርቀት ደግሞ እንዲህ አይነት ነገር ውስጥ አትግቢ። ርቀት ላይ ያለ ሰው ኦዲሽን ጨጓራን ብዙ ጣርጎ ኢንዱስትሪ መጥቶ ባዶ ነው ያስቀረሽ። ይሻል አይደል? እያየሽው ነው። ሰው ለጥቅም ነው አብዛኛው ብዙም ሰው የሚቀርበው። ስለዚህ ይሄንን ነገር ለማስተካከል መጠንቀቅ ያስፈልጋል። መጠንቀቅ ስትጠነቀቂ ለፈጣሪ ጸሎት እያደረግሽ ጥሩ ትዳር እንዲሰጥሽ በጸለይሽ ቁጥር የሚሰጥበት መንገድ አለ ራሱ። ቴንኪዩ። እሺ፣ አመሰግናለሁ። አታብዢ ደግሞ ጀናሺ ጥሩ አይደለም። እኔ አልወድም ያኔ ጥሩ አይደለም። አይመቸኝም። ጅንጀር ይመጣሉ። ያው እንዴት ነው? ሰላም ነው? ብዙ ቴክስት ካደረጉልኝ በኋላ ነው የምመልስላቸው። ይሄ ማለት ደግሞ ወንዶችን ጥይ ምናምን አለው። አንዳንድ ሴቶች ወንድ ቴክስት ባረገላቸው ቁጥር በጫማ ጥፊ ጥራ ከዚህ ወንድ የተባለ ምናምን የሚብላሉ። ሲደውልላቸው ወንድ ስልክ የወንድ ስልክ እንዴት ነሽ ሰላም ነሽ ከል ይባላለሁ ምናምን እንተዋወቅ ምናምን ሲላት ወንድ ቀዩን ትዘጋና ብሎ አሁን እቺ ሴት 30 ምናምን ሲሞላት ስልኬ ላይ ወንድ የሚደውል ጠፋ ዘንድሮ ወንድ ማለት የምትጀምር ነው። ብሎክም እያደረጋችሁ በቀይ ካርድም እያባረራችሁ ዳራውን ደግሞ አይባል። ነገሮችን ባላንስ እያደረጉ መሄድ። ወንድ አሌይም አይባል። አዊ እኮ ተግባቢ ገብቶሻል። ምንም እኮ ችግር የለውም። ሶሻል ላይፍ ነው። በዚህ አጋጣሚ ነው እኮ ባል የምታገኙ እኮ ተአውርተሽ ተግባብተሽ ወንዶች ጋር እንደዚህ ስቲ ነው። ግን መስመር ይኑረን። ለደወለም በሙሉ ሽን አሳልፈሽ አሰጭም እና እንደዛ ቢሆን ጥሩ። እሺ አመሰግናለሁ። ያው እኛ ስደት ላይ ያለን ሰዎች እንደዚሁ ፈተና ይበዛብናል። እሱ ያግዘን፣ ፈጣሪ ያግዘን። እሺ እሺ 30 ብላችሁ ጽፋላችሁ። አዎ 30 ሴቶች 30 ሲሞላችሁ አይደል እንዴ ብታሰቡሱ አይደል? መከራችንን እኮ በልተን እኮ አታነሱልንም አይደል? ቅብር ምናምን ትላላችሁ። ከዛ 20ዎቹ ላይ አባቴ ብዙ ወንድ ደዋ ያለ ምናምን ብዙ የኔ ቆንጆ ሚላት አለች። ላታዩላ ትችላለች። ብዙ አማራጭ አለኝ ብላ የምታስበው አንዱን ስታይ 22 23 24 እድሜ እየሄደ ይሄ ነገር እንዴት ነው ወዳጅ? ምንም አይመስላት። 25 26 ሲሆን ፍሬናዝ ወዳጅ እዚህ ጋር የሚደውለውን በሙሉ ትንሽ ጠበቅ ማድረግ ትጀምራል። 28 30 ሲሞላ ወየው 30 ሲሞላ ወንዱ ደግሞ አይደውልም። ክፋቱ ማለት ነው። ስደውይለት ራሱ ይደወለች ደግሞ ምናምን ማለት ይጀምራል። ከዛ የትዳር አገናኝ ኤጀንሲ የሚባል ኢሞ ላይ ትሄጂና ወይ ደግሞ ቲክቶክ ላይ መተሽ
እኔ የምፈልገው እንደዚህ ያለው እንደዚህ ብለሽ መስፈርት ማውጣት ትጀምራለች። ስለዚህ በጊዜ አስቡበት ነው ወንድማዊ ምክሬ ነው። ከሰማችሁ አዘ 30 ሲሞላችሁ ትመጣላችሁ። ደግሞ 30 የሞላቸው ሴቶች ማግባት አይችሉም እያልኩ አላልኩ። በደንብ እንደውም የበሰሉት እነሱ ናቸው። እነሱን ካገኘ አግባ። በጣም ለትዳር የሚሆኑት እነሱ ናቸው። ምክንያቱም ብዙ ነገር ላይፍ በደንብ አስተምሯቸዋል። 20 ዓመት የሞላትን አግብተህ ጨጓራ ሲላጥ ትኖራለህ ነው። ጤና ይስጥልኝ። ሰላም ሰላም። እሺ ብዛ ዋንደር መጣሽ። እንዴት ነው? እንኳን ደህና ቆየ። ሰላም ነው? ሰላም ነኝ። ምን የምታዘዝ? በነገራችን ላይ ብዙ ጊዜ አውርቼ ነበር፣ ግን አንድ ነገር እንድታግዘኝ እፈልጋለሁ። ያው እዚህ ጋር ትንሽ ማውራት አልችልም። በግል ባወራ መከራ እኮ ነው። በግል መልዕክት ለመመለስ ምክንያቱም ያው በስራ ምን ኦርደሮች በጣም ስለምቀበል በየቀኑ በስራ ምክንያት በቃ መልዕክቶች ለመመለስ እየተቸገርኩ ነው። እና እንዴት እናርግ? ወይ ጻፊልኝና ሞክራለሁ። ልሞክር ለመመለስ። እባክህ ቆይቻለሁ። ኢንስትግራም ላይም እዚህም ጋር ሞክሬያለሁኝ፣ ግን ቴክስት አይደርስም። ለዛ ነው ፕሊስ የምትችል ከሆነ ብትተባበረኝ ደስ ይለኛል። ቴሌግራም ላይ አክቲቭ የሆንኩት እዛ ላይ ስለሆነ ስራ የምሰራው እዛ ላይ ጻፊልኝ። በቻልኩት አጋጣሚ ለማየት ሞክራለሁ። ችግር የለም። ቴሌግራም ላይ ሊንክ ነው የሚመጣው። እዚህ ቲክቶክ ፕሮፋይል ውስጥ ሊንክ አለልሽ። ሾፒንግ የምትል ሊንክ አለች። እሷን ሊንክ ስትነኪያት ቴሌግራም ላይ ያስገባሻል። እዛ ላይ በጣም ነው የማመሰግነው። በዚህ አጋጣሚ አድናቂ ነኝ፣ ሳላደንቅ አላልፍም እና በጣም ነው የማመሰግነው። አመሰግናለሁ። ማን ነው ቅድም በአንበሳ ሊያስበላኝ የነበረው? የሆነ አንበሳ መጥቶ ብሎ ሄደ። ጊፍት ነው ጊፍት ነው። ያዙልኝ። እንደዛ ያደረገችው ልጅ ያዙልኝ። የዚህ ቤት ነጋ አታውቀውም ማለት ነው። ልታበላሹኝ ነው ሀሳባችሁ? አልገባኝም። ነግሬያችኋለሁ። ቁጭ አድርጌ አይደል? በምክንያት ነግሬያችኋለሁ። አሁን እሱን ሳብራራ ጊዜ አልገልም። አሁን አንበሳ ታስብሉብኛላችሁ። እኔ አሁን ደም ውስጥ አይደለሁ ያለሁት። እንደዚህ የሚያደርጉትን እየወጋህ አስገባልኝ ኮማ ክፍል። ጓድ ምንድን ነው የምትሰሩት? እኔ በር ላይ የተቸገርን እኮ ልታበላሹኝ ነው። ጥሩ አይደለም። ጊፍት መስጠት ቲክቶክ ላይ ለእኔ ነው ያልኩት፣ ደግሞ ለሌላ ሰው አላልኩም። እንደፈለጋችሁ ለእኔ ያበላሸኛል። ነገ ጊፍታዊ አመጣጥ ነው መመጣው። ጊፍት የሚሰጠውን ብቻ ማስገባት ጀምራለሁ። አለበለዚያ መስማት ላቆም ነው። ስለዚህ ሁሉም ሰው እኩል መሆን ስላለበት ጊፍት እንዳሰጡ ነግሬያለሁ። ሄሎ፣ ሰላም አለይኩም። ሰላም። እሺ ብዛ፣ እንኳን ደህና መጣሽ። እንኳን ደህና ቆያችሁ። እኔ እንኳን ለማመስገን ነው። እሺ ንገሪ። ደህና ነው፣ ችግር የለም። ምስጋናም እርግማንም ምርቃትም ጥፊም ወላሂ በጣም ነው የማመሰግነው። ምክርክ በጣም ነው ደስ የሚለው። በቃ ምን ልበልክ፣ በአንተ ምክር ያኔ በቃ ወደ ህይወቴ ተመልሻለሁ ማለት ነው። በጣም ነው የማመሰግነው። ጨርሻለሁ። እሺ አመሰግናለሁ። ፈርታለች። ለማመስገንም ፈርተሻል። አይዞሽ፣ ለምስጋና መርፌ አንወጋ። እሺ ማለ ነገር ሞኛል። ቤታቸው የማላውቀው እንስሳዊ ስታሳይ እንዴት? ደህና ነኝ ደህና ነኝ። ምን እንታዘዝ? እኔ ትንሽ መርፌ እንድትወጋኝ። እሺ ንገሪኝ። እኔ የምልክ የሆነ ጥያቄ መጥቶልኝ ነው፣ ግን ያንን ጥያቄ አልተቀበልኩም። ምን መልስ እንደምመልስ ማለት ምናልባት አንተ የምትመክረኝ ከሆነ ብዬ ነው። ምክር አገልግሎት ምንድን ነው ጥያቄው? ማለት
እኔ እዚህ አካባቢ ላይ እሱ ሌላ ቦታ ነው። ግን ጥያቄ አቅርቦልኝ እኔ መልስ አልመለስኩም። ምን አይነት መልስ ለመልስ እስኪ ንገረኝ። ምን ብሎ ጠይቆሽ? የፍቅር ጥያቄ። በምንድን ነው የምትተዋወቁት? በመጀመሪያ ኖ በሜሴንጀር በሜሴንጀር ነው የምታውቂው? ግን በቪዲዮ አውርተናል። በቪዲዮ ያው በሜሴንጀር ነው ያወራችሁት አይደል? በቪዲዮ ያህል ጊዜ አወርታችሁ ነው የጠየቀሽ? ሳምንት አልሆነኝም። አንድ ሳምንት አወርታችሁ ነው የፍቅር ጥያቄ? ላግባሽ ምናምን ነገር ምናምን አለ። ዛሬ ህዝቡ መለቶታል። እኔ ጤነኛ የሆነ ሰው አይመስለኝም። አየቀለች ነገሩ አበሻ አታርጉ የምንባለው ነገር ይበስብናል። አርጉ ሲባል ነው ማናረገው። ስለዚህ አርጉ ማለት ይሻላል መሰለኝ። እሺ ለማንኛውም እህቴ ይኸውልሽ በቪዲዮ ኮል ስላወራሽ እኔ እኮ የፍቅር ጥያቄ መጠየቅ አይጠየቅም እኮ የፍቅር ጥያቄ እህቴ። ማለት የፍቅር ጥያቄ የሚጠይቋችሁ ሰዎች የእውነት አፍቅሯችሁ ላይሆን ይችላል። ምሳሌ ልንገርሽ። እኔ አንዲት ሴት ቀላል ምሳሌ፣ አንዲት ሴትን ከወደድኳት የፍቅር ጥያቄ አይደለም የምጠይቃት። ገብቶሻል? ጆርኒውን ነው የሚሄድ፣ ሂደቱን ነው የሚሄድ። ለምሳሌ ሲኒማ ጋብዛታለሁ፣ አብሬያት ወክ አደርጋለሁ፣ ሀሳብ እንቀያየራለን፣ በየቀኑ ደውላታለሁ። ይሄ ለእሷ ይነግራታል። ፋራ እኮ አይደለም። ሴት ልጅ እኮ በደንብ ነው የሚገባት አንድ ወንድ እንደወደዳት እና እንዳልወደዳት። ደግሞ አፍቅሬሻለሁ ምን ትያለሽ አይባልም እኮ። ይህ ድሮ ቀረ። ትምህርት ቤት ራሱ በደብዳቤ በቃ የሆነ ልብ ቅርጽ እንደዚህ ስለን ጦር እንደዚህ ተወቅቶ ልብ ደም ሲንጠባጣ ምናምን አድርገን እንደ ሻሩክ እንደ ቃገል ብለን እናውቃለን። ልከናል ለወደድና ሴት። አሁን አፈቀርኩሽ አይባል። አንዲት ሴትን አፈቀርኩሽ ካልካል ልትጠፋ ትችላለች፣ ድራሿ ልታባራ ትችላለች። ወንዱንም እንደዛ ትቀጣጠሪያለሽ፣ ትገናኛለሽ፣ ሻይ ቡና ትያለሽ፣ ሲኒማ አብረሽ ትገቢያለሽ፣ ወቅት ታረጊያለሽ። ገብቶሻል? በየቀኑ ስትገናኝ ስትደዋወይ ክስስ አጻፊ ይሄ ሁሉ ምን ይነግረዋል ለዛ ሰው? ጥሩ ስሜት አለኝ ለአንተ ጊዜን እየሰጠው ነው። ጊዜ ሰጥቼ የምደውልልሽ ከሆነና በየቀኑ ቴክስት ማድረግልሽ የማገኝሽ ምቀጥርሽ ከሆነ ምን ይሆናል መሰለሽ? አንቺ ላይ የሚፈጥረው ስሜት ጊዜን እየሰጠውሽ ነው ለአንቺ። በልቤ ውስጥ የሆነ ቦታ ሰጥቼሻለሁ እያልኩሽ ነው በተግባር። አይወራም። ጠቁሽና ብዙ ሰዎች ህፃናት ናቸው። ማነሱ ብታረቁ ጥሩ። አንድ ሁለተኛ ሜሴንጀራዊ የሆኑ ፍቅሮችን ተው ብያለሁ። ሜሴንጀራዊ እኔም አልተቀበልኩም እኮ። ኢሞዊ ዜግነት ያላቸው፣ ቲክቶካዊ ዜግነት ያላቸው፣ ፌስቡካዊ ዜግነት ያላቸውን ፍቅሮች ተው። ጤናማ አይደሉ። ገብቶሻል? ያማቸዋል አይደል? በቃ እንዳትመሰጭ። አላረገውም። እኔ ራሴ እሸጠዋለሁ። እናመሰግናለን። እሸጠዋለሁ ብላለች። እኔ የለሁበትም። አሁን ነገ እሱ መጥቶ ልብ የተሰበረ አካኪ ዘራፍ እኔ እረፍ። ወንዶቹ ራሱ ሄዳችሁ የምትጀነጅኑት ፌስቡክ ላይ ሴቶቹ ጠብሰው ይበሏችኋል። ቢቀርስ እሸጠዋለሁ ነው ያለችው። አልደግመው በሴቶች ጉዳይ ቋንቋ ምን ማለት ነው? እሸጠዋለሁ ማለት አብራሩ። እረፍ ውስጥ ባሉ ጭራሽ ባሰባችሁ። አንበሳ ያጮህብኛል። ዛሬ ምንድን ነው ቀኑ? አልገባኝም። ቀኑ ልደቴን እኔ አክብሬ አላውቅም። እንደው ልደት ማክበርም አሉ ምንም በማስመልከት ነው